السلام عليكم ورحمة الله وبركاته. ودنا የተከበራችሁ ሀገሬ ልጆች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም ነው። በጣም ተጠፋፍተናል ውዶችዬ። ዋው ልፋቴ ውጤት ማለት ነው። የልፋቴ ውጤት ፍሬ አፈራ እና ይዙ ደርሰናል። ማሻአላህ ያው በቃ ያው ሽንኩርታችን ምናምን ያው ይሄ ቢትንጃል ነው። ይሄ ደግሞ ክስበራ ነው። ክስበራው በየተጠቀምነው ነው ያኔ ደርሶ እየተጠቀምነው ነው ማለት ነው። ቲማቲማችን እዚህ ደርሷል። ይሄ ቢትንጃሉ ነው። አይው ዱባ አለ፣ የሀገራችን ዱባ። እዛ ጋር ጀርጅር አለ። እዚህ ጋር ደግሞ ፍልፍል አለ። ፍልፍል ግሪን ማለት ነው። ያኔ በርበሬ ማለት ነው በሀገራችን። እንደዚህ ነው አቀላቀል የተደረገው ያኔ እንትን እንዲለው እና አለ ማሻአላህ ነው። አይ ቢትንጃላችን ከዛ ከብዙ እንትን ቢትንጃል ዘርዘር አድርገን እንደ በርበሬ ተተክሏል ማለት ነው። እዩ ቲማቲሙ እያበበ ነው። እንደዚህ እንጨት የቆመው እንትን እንዳይል ነው እንዳይዝለፈለፍ ነው ማለት ነው። እንትን ያኔ ይጠብቀዋል ዝልፍልፍ ምናምን እያለ እንትን እንዳይል እንጨቱ ጋር ሰራ በደንብ ሳታጠብቁ አሸበሸብ አድርጋችሁ ታስሩታላችሁ ውዶችዬ። ይሄው የልፋት ውጤት እንደዚህ ሲሆን ደስ ይላል ማለት ነው። ማሻአላህ ተባረከ ረህማን ማሻአላህ ነው። ይሄው ቀርቤ ላሳያችሁ። ክስበራችን እዚህ ደርሷል። ሲያምር ውዶችዬ ወላሂ በቃ ስትለፉ የልፋታችሁ ውጤት ደግሞ ጥሩ ላይ ሲሆን በጣም ደስ ይላል። ደስ አለኝ ያው ዱቦ ምናምን በጣም ነው የሚያምረው እኮ። ቲማቲሙ እንደዚህ ነው በቃ እንደዚህ ሆኗል ማለት ነው። እያችሁታ አበባ ይዘልናልና ደግሞ ትንሽ ቆይታችሁ ቃሪያውን ታያላችሁ። ማሻአላህ ተባረከ ረህማን ውዶችዬ። ጉሉ ማሻአላህ